ሰላም ጤና ይስጥልኝ ውድ አምዛራ ቤተሰቦች እንደምቆያችሁ የዕለቱን የተመራረጡ መረጃዎች ይዘንላችሁ ቀርበናል። አበይት ነጥቦችን በመጠቆም እንጀምራለን። የፌዴራል ከፍተኛ ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ ትናንት ከሰዓት በኋላ የመጨረሻ ውሳኔውን አሳልፏል። በዝርዝር እናያለን። በአማራ ክልል መራጮች የወሰዱትን የምርጫ ካርዶች ለፋኖ ኃይሎች መልሰው እያስረከቡ መሆኑ ተሰምተዋል። ፖሊስ ከህግ አግባብ ውጭ የወሰዳቸውን የአቶ ታዬ ደንደዓ ንብረቶች እንዲመለሱ ፍርድ ቤት ወሰነ። በኦሮሚያ ክልልና በሲዳማ ክልል አዋሳኝ አካባቢ የተቀሰቀሰው ግጭት አሳሳቢ ደረጃ ላይ እንደሚገኝ ተነገረ። የሚሉት ለዛሬ የተመራረጡ ወሬዎች ናቸው። አብራችሁን ዝለቁ። የፌዴራል ከፍተኛ ፍርድ ቤት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምክትል ስራ አስኪያጅና በሌሎች 7 ተጠርጣሪዎች ላይ ቀርቦ በነበረው የዋስትና መብት ጥያቄ ላይ ትናንት ከሰዓት በኋላ የመጨረሻ ውሳኔውን አሳልፈዋል። ፍርድ ቤቱ የተጠርጣሪ ጠበቆች ያቀረቡትን አቤቱታ መርምሮ በሰጠው ውሳኔ የቴዲ አፍሮ ምክትል ስራ አስኪያጅን ጨምሮ ሁሉም ተጠርጣሪዎች የገንዘብ ዋስትና አስይዘው ከእስር እንዲፈቱ ትዕዛዝ ተሰጥቷል። በዚህ መሰረት የቴዲ አፍሮ ምክትል ስራ አስኪያጅና ያሲን የተባሉት ተጠርጣሪ እያንዳንዳቸው የ100 ሺህ ብር ዋስትና እንዲያስይዙ ተወስኗል። የቴዲ አፍሮ ስቱዲዮ 2 የጥበቃ ሰራተኞች ደግሞ እያንዳንዳቸው 50 ሺህ ብር ዋስትና አስይዘው እንዲፈቱ ፍርድ ቤቱ ፈቅደዋል። የድምፃዊ ቴዲ አፍሮ የቅርብ ሰዎችና ምክትል ስራ አስኪያጅ በፌዴራል ፖሊስ ቁጥጥር ስር ውለው ላለፉት 1 ወር ገደማ ምርመራ ሲካሄድባቸው መቆየቱ ይታወሳል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ለፖሊስ ተጨማሪ የምርመራ ጊዜ ፈቅዶ ጉዳዩን ለግንቦት 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ ነበር። ሆኖም የተጠርጣሪዎቹ ጠበቆች የመጀመሪያ ደረጃ ፍርድ ቤቱ የዋስትና መብት በመከልከል የተሰጠውን የጊዜ ቀጠሮ ውሳኔ በመቃወም ለከፍተኛው ፍርድ ቤት ይግባኝ በማለታቸው ነው የዛሬው ውሳኔ ሊሰጥ የቻለው። ምንም እንኳን የፌዴራል ከፍተኛ ፍርድ ቤት ትናንት ከሰዓት በኋላ ግለሰቦቹ በዋስትና እንዲለቀቁ ውሳኔ ቢያሳልፍም ይህ ዜና እስከተጠናቀረበት ሰዓት ድረስ ተጠርጣሪዎቹ ከእስር አልተለቀቁም። የፌዴራል ፖሊስ የከፍተኛው ፍርድ ቤት የዋስትና ውሳኔን ተቀብሎ ተጠርጣሪዎቹን ይለቃቸዋል ወይስ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ጠይቃል የሚለው ጉዳይ በዛሬው ዕለት ግልጽ ይሆናል ተብሎም ይጠበቃል። በአማራ ክልል መራጮች የወሰዱትን የምርጫ ካርዶች ለፋኖ ኃይሎች መልሰው እያስረከቡ መሆኑ ተሰማ። በደቡብ ወሎ ወረኢሉ ወረዳ የምርጫ ካርዶችን ለታጠቁ ኃይሎች እያስረከቡ እንደሆነ ነዋሪዎች ተናግረዋል። በደቡብ ወሎ ዞን ወረኢሉ ወረዳ ልዩ ስሙ ቁልቢ በተባለው አካባቢ ነዋሪዎች እጃቸው ላይ የነበሩትን የምርጫ ካርዶች በአካባቢው ለሚንቀሳቀሱ የፋኖ ታጣቂዎች ማስረከባቸውን ተሰማ። ከአካባቢው የተገኙ መረጃዎች እንደሚያመለክቱት የክልሉ መንግስት መጪውን ምርጫ አስመልክቶ በአካባቢው ነዋሪዎች የምርጫ ካርድ ምዝገባና ስርጭት ሲያከናውን ቆይቷል። ይሁን እንጂ የአካባቢው ነዋሪዎች በምርጫው ሂደት ላይ ተሳትፎ ማድረግ አንፈልግም በማለት የተሰጣቸውን የምርጫ ካርዶች በጋራ በመሰብሰብ ለታጣቂዎቹ አስረክበዋል። በአጠቃላይ ከ2100 በላይ የሚሆኑ የምርጫ ካርዶችን ለታጣቂዎቹ የተሰጡ ሲሆን ካርዶቹን በነዋሪዎቹ ፊት እንዲቃጠሉ መደረጉ ተገልጿል። ነዋሪዎቹ ይህንን እርምጃ የወሰዱትን በምርጫ ሂደቱ ላይ ያላቸውን ቅሬታና አለመስማማት ለመግለጽ መሆኑን አስታውቀዋል። ይህ ክስተት በአካባቢው ባለው ወቅታዊ የፖለቲካ የጸጥታ ሁኔታ ላይ የምርጫውን ሂደት ለማስቀጠል የሚደረገውን ጥረት ፈታኝ ሊያደርገው እንደሚችል የፖለቲካ ታዛቢዎች ገልጸዋል። የብሔራዊ ምርጫ ቦርድም ሆነ የክልሉ መንግስት በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም። ፖሊስ ከህግ አግባብ ውጭ የወሰዳቸውን የአቶ ታዬ ደንደዓ ንብረቶች እንዲመለሱ ፍርድ ቤት ወሰነ። የፌዴራል ፖሊስ ግንቦት 25 ቀን 2017 ዓ.ም በቀድሞው የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል በነበሩት አቶ ታዬ ደንደዓ የወሰዳቸውን የተለያዩ ንብረቶች እንዲመለሱ መወሰኑን የተከሳሹ ጠበቃ ተናግረዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ ለሚዲያ በሰጡት መረጃ ፖሊስ ከህግ አግባብ ውጭ የወሰዳቸውን የሞባይል ስልኮች፣ ኮምፒውተሮች፣ ሲዲዎች፣ ኮዶችና የማስታወሻ አጀንዳዎችን መውሰዳቸውን አስታውሰዋል። ንብረቶቹ የተወሰዱት የፍርድ ቤት መፈተሻ ትዕዛዝ ሳይኖርና የወንጀል ስነ ስርዓት ህጉ ከሚፈቅደው ሰዓት ማለትም ከምሽቱ 2 ሰዓት በላይ በአቶ ታዬ መኖሪያ ቤት ገብተው እንደሆነም ተናግረዋል። ይሁን እንጂ ፍርድ ቤቱ ባሳለፈው ውሳኔ መሰረት የፌዴራል ፖሊስ የወሰዳቸውን ንብረቶች ለተከሳሹ ባለቤት ማስረከቡን አቶ አበራ ተናግረዋል። በኦሮሚያ ክልልና በሲዳማ ክልል አዋሳኝ አካባቢዎች የተቀሰቀሰው ግጭት አሳሳቢ ደረጃ ላይ እንደሚገኝ ተነገረ። በሲዳማ ክልልና በጉጂ ዞን አዋሳኝ አካባቢዎች የተቀሰቀሰው ግጭት አድማሱን ማስፋቱም ተገልጿል። መንግስት ግጭቱን ለማስቆም የሚያደርገው ጥረት አናሳ መሆኑን አስተያየቶች እየቀረቡ ነው። ዛሬ ሁለተኛ ቀኑን የያዘውና በሲዳማ ክልል ጨሬ ወረዳ እንዲሁም በጉጂ ዞን አዋሳኝ በሆነው በጉቦ ሄማ አካባቢ የተቀሰቀሰው ጦርነት ዛሬ አድማሱን ይበልጥ በማስፋት ወደ አሮርሳና ሆኮ ወረዳዎች ውስጥ
ውስጥ ወደሚገኙ የተለያዩ ቀበሌዎች መዛመቱን ከስፍራው ያገኘነው መረጃ ያመለክታል። ይህንን አካባቢው መባባስ ተከትሎ በነዋሪዎች ዘንድ ያለው ስጋት በከፍተኛ ደረጃ እየጨመረ መጥቷል። ይፋ የሆኑ ያሉ መረጃዎች እንደሚያሳዩት በግጭቱ ሳቢያ በአሁኑ ወቅት የሰው ሕይወት መጥፋት፣ ከፍተኛ መፈናቀልና የንብረት ውድመት እየደረሰ ይገኛል። ይህ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እያደረሰ ያለው ጦርነት በአስቸኳይ እንዲቆም በፌዴራል ደረጃም ሆነ በሁለቱም ወገን ባሉ የክልሉ መንግስታት በኩል እየተደረገ ያለው ጥረት እጅግ አናሳና ከችግሩ ስፋት ጋር የማይመጣጠን መሆኑን ከስፍራው የሚወጡ ምንጮች በጥብቅ እየገለጹ ይገኛሉ። የዜጎች ስቃይና መፈናቀል በየሰዓቱ እየቀጠለ መሆኑ የፌዴራል መንግስትም ሆነ የሁለቱ ክልል ከፍተኛ አመራሮች የጸጥታ አካላት ጉዳዩን በትኩረት ሊመለከቱት ይገባል።